ተረታችሁ የሆነ አለ አይደለ ወደዛ ላለመመለስ የምትሞክሩ ስለኔ ደህንነት ብቻ የምታወሪ ብዙ ሰዎች አላችሁ እና እናንተን እጅግ በጣም አድርጌ አመሰግናችኋለሁ። ከልቤ ነው የምር። እኔ እንደዚህ እየቀለድኩኝ ምናምን አይደለም ነገሮችን ከየት አፈላልጊ እንዳመጡት አልገባሽም። የሸት እዚህ እኮ አለ ባላቀው ጥሩ መንጥረውት አይደለ ብዙ ቦታ አፈላልጊ ነው ያመጡልሽ። እውነት እንደዚህ በእግር በፈረስ ተፈልጋ የመጣች ማባ በእንክብካቤ መያዝ አለባት። እንዴ ነው ቆየብኝ። ምንድነው የሆነ ጉዳይ ገጥሞኝ ነበርና አሁን እሱን ትቼ ነው የመጣሁት። ሁሉ ከኔ የሚበልጥ ጉዳይ ኖሮ እኮ አንቺም ብዬሽ እኮ ጥዬ የመጣሁት ያንን ጉዳይ እንጂ። አመሰግናለሁ። ምንም አይደለም። ሰላም ብላችሁ ፋሚሊዎች፣ ሰላም የሩታ ቤተሰቦች፣ ሰላም ለእናንተ ይሁን። አሜን። እንግዲህ ያልኳችሁ ሰው እሱ ነው ማለት ነው። ኤርሚ ይባላል። ያው እንግዲህ ታስታውሱታላችሁ ወይም ታውቁታላችሁ፣ ምክንያቱም አዲስ ፊት አይደለም። አይ ስራዎች እንጂ ማንነት አይታወቅም። አያችሁ እንግዲህ እንደዚህ አይነት ሰው ድብቅ ነው፣ ስራዎቹን ብቻ ነው የሚያሳየው። በስንት አንዴ ነው ብቅ የሚለው። እውነት ነው አይደል? መሰከስ ግን አይደለም። አሪፍ ነው ያወራለት። ቆልለሽኛል መሰለኝ ትንሽ። ኧረ እንደው ሲያንስ ነው የምሬ ነው ሲያንስብ ነው። እንደነገርኳችሁ ያው ከእውቀቱ ከሌሎቹ ነገር ባሻገር እንደምታዩት በጣም ቆንጆ ነው። ባይ ዘ ዌይ ወንድ ልጅ ቆንጆ አይባልም። ለማስተካከል እንዴ ሪያሊቲውን ያወራሁት ቆንጆ ነው። ምን ይወጣለታል? ወንድ ነው የሚባለው። እሺ ወንድ ነው። አትሽኮርም የማይዘው። እሺ ባይ ዘ ዌይ ለካሜራ አይነፋም፣ ስፔሻሊ ለዩቲዩብ ማለት። ኦኬ ባይ ዘ ዌይ ለቁንጅና ወደ አንቺ አይደለም፣ ካንቺ አልበልጥም። እንደዛ ነው። አመሰግናለሁ። ከተወልድ ማይከል እውነት አመሰግናለሁ። እድሉን ባገኝ እኔም መሞከር አይቀርም። እንግዲህ መልካም እድል ብለናል ለተወዳዳሪዎቻችን። መልካም እድል። ሲቪ እናስገባ። አዎ ውጤታችሁ ታይቶ ምን ደረጃ ላይ እንዳላችሁ ካሁን በኋላ አመዛዝነን ሚዛናዊ በሆነ ሁኔታ ነው ነገሮችን የምንወስነው አይደል? አዎ እንግዲህ ጋይስ ሲቪ እንዳስገባ ከፈቀዳችሁልኝ እኔ እድሌ እሞክራለሁ። ወደ ኋላ አይደለም። አይ ደስ ይላል። እንግዲህ ከኔ ውጪ አንዳንድ መፍቀድ ያለባቸው ሰዎች አሉ። እናንተም እንግዲህ ኮሜንት ላይ ያስቀምጡልን። ያው ሞር እንትኑን እኔ በወስድም አብላጫውን እኔ በወስድም ያው እናንተም ኮሜንት አስፈላጊ ነው አይደል? ነው ግን እኔ ባይዘው ኦዲየንሶችሽ ከፈቀዱልኝ እኔ ከመሞከር ወደ ኋላ አለ። እኔ በፈቅድልስ አፕሩቭ አድርጉልኝ።